ኢዮብን 42 ምዕራፍ ያጻፈው ሰይጣን አይመስላችሁ። እሱ አንዴ ንብረትና ልጆቹን ምሽቅ አርቆ ዞራለ እና እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ቻለ። 3 ሰዎች ላከለት ብራዘር። አፋቸው ላይ እግዚአብሔር ቃል ነው ያለው፣ ግን አድካሚዎች። ራስን መርመር ብራዘር። አንቺ ከለምጽሽ አላዳንኩሽም አላለም። መስቀል ላይ ሆኖ አንተ 5ቱን እንጀራ አብዝቼ አላበላሁም አላለም። እዛው ላይ ሆኖ ይማልድላቸው ነበር ይላል። 4ቱ ረድፍ ማንም ተራሳው አይቀመጥበትም አለች። ከዛ የመጣይ ሴት ነች። እንዴት ማንም አይቀመጥበትም? ከፊት ያለው 50,000 በወር የሚሰጥ እንትን መባ አስራት 20,000 የሚሰጥ 10,000 5,000 ይልና ምንም የማይሰጠው እዛ መጠለያ ነው የሚቀመጠው አለች። 2 አንቀብርም ብለዋቸው እኔ ቀበርኳቸው አሉ። በእውነት ናቸው። ዮሴፍ፣ ጴጥሮስ፣ ጳውሎስ የኛ ቸርች ያልሆኑ ሌሎችን ለዘመናት ተከተሉ። መባና አስራታቸው ምጥጥ አድርገው በፍጻሜ ላይ ለህመምና ለሞታቸው እንኳን አልደረሱላቸው። ድል አድርጎ ደግሶ ልጁን ከልጁ ጋር የሚድር ምን ትለዋለህ? ለክፉ ለሴራ አስቦ ነው ብትል ማንም አያምንህም። እንቁላል ከምጥል ዶሮን፣ ወተት ከምትታለም ላም ብቻ አይደለም መርከብ ውስጥ ያለው ተናዳፊና ረጋጭም አለ። እግዚአብሔር ያገባውን ሁሉ ለማገልገል ልቡ ሰፊ ነበር ማለት ነው። ኖህ የስሙ ትርጉም የረፍት ሰው የተባለው ለዚህ ነው። ጥቁር ጥርሱ ያገጠጠ ጭራና ቀንድ ያለው ሆኖ አልመጣም። በሚያምር ነገር ውስጥ አንዱ የሰይጣን ካራክተር እኮ ሽንገላው ነው ታውቃለህ። ቸርችን ሃይ በዲስታንስ የሚሉ አሉ። በሰው የተጎዱ ናቸው። ግን ለነሱ ብቻ ቅዱሳንና ገዳም የለም ታውቃለህ። በዓለም ሳለ ከክፉዎች ጋር መኖር ካልቻልክ አገልጋይ አይደለም ማለት። ምሳይ ጋብዝህና ጉድጓድ ይቆፍርልሃል። አታውቀው። ካህናት ናቸው በጣም ሴረኞቹ። እንዲያውም ከጲላጦስ በላይ እሱ ሊፈታ ወዶ ሳለ በግድ እንዲሰቅል ያደረጉት የቤተ ክርስቲያን ሰዎች ናቸው። የቤተ ክህነት ሰዎች ናቸው ማለት ነው። በቡልይ ብዙዎች አገልግሎት ያቆሙት ቤተ ክርስቲያንንም የጠሉት በውጪ ካሉት ሰዎች የተነሳ አይደለም። ክርስቲያንን ብለው በእግዚአብሔር ቤት አያችሁ የቆሰሉ ሰዎች ከመቅጽበት ይዘረራሉ፣ አይነሱ። ግን ኢየሱስ አገልግሎቱን ያላቆመው ያገለገለው በጣም በሴረኞች መሃል እንደሆነ ልነግራችሁ ፈልጋለሁ። በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበር። ኢየሱስም መልሶ በሰንበት መፈወስ ተፈቅዷልን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከእናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያው የማያወጣው ማን ነው አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። ኢየሱስ ብዙ ጊዜ ከፈሪሳውያን ጋር ይጋጫል እና ስለነዚህ ሰዎች ነው የምናጠናው። ስለነ ሄሮድስ ስለነ ጲላጦስ አይደለም የዛሬው። በቤት ውስጥ ያሉ እኛ አማኞች ነን ያሉ የዘላለምን ሕይወት ቁልፍ የያዙ ልብሰ ተክህኖ የለበሱ የሚያጥኑና ከሚቀድሱት ጋር ነው ግብግቡ። በጣም ከባዱ ይሄ እኮ ነው። ኢየሱስን አሳልፈው የሰጡት ቀያፋ ሐና ናቸው። ማን ናቸው? ሊቀ ካህን እኮ ናቸው። ካህናት ናቸው በጣም ሴረኞቹ። እንዲያውም ከጲላጦስ በላይ እሱ ሊፈታ ወዶ ሳለ በግድ እንዲሰቅል ያደረጉት የቤተ ክርስቲያን ሰዎች ናቸው። የቤተ ክህነት ሰዎች ናቸው ማለት ነው። በቡልይ ጌታ ኢየሱስ እባክህ ምሳ ልጋብዝሃለሁ። ምን ትጠብቃለህ? ይህ ሰው ቅዱስ ቃሌ ልቡን ነክቶታል፣ በስውር እንደነ ቆርኔሌዎስ አማኝ ነው እኮ የሚያሰኝህ። ገንዘቡን አውጥቶ ጊዜ መድቦ ምሳ ካጋበዘ አለቀ። ግን ጠጋ ብላ ስታጠናው አይደለም። ምሳ ግብዣው ላይ ሆዶ የተነፋም ሰው ተጣርቷል። እንደ ኢየሱስ አክብሮ ሆዶ የተነፋውን ጠራውን አይደለም። መጽሐፍት ላይ የሚያጠምዱበት እንዲፈልጉ በሴራ በተንኮል አደረጉት ይላል። በሰንበት ሆዶ የተነፋውን ይፈውሳል ወይስ አይፈውስም ሊፈትነው እንጂ ስለወደደው ሊጋብዘው አይደለም ማለት ነው። እና ሴረኞች ወይም ሸንጋዮች ምልክታቸው 4 ነው፣ የሚጠብቃቸው ፍርድ ግን አንድ ነው። ዛሬ የሴረኞች 4 ምልክት በሚል ነው የምናጠናው። አንደኛ ሴረኞች መታወቂያቸው ስውር ማሰናከያን ያኖራሉ። ምሳይ ጋብዝህና ጉድጓድ ይቆፍርልሃል። አታውቀው። ግልጥ እኮ በሆነ በጣም ጥሩ ነው። ኃጢአተኛይቱ እስራኤል ጸደቀች ከከዳተኛይቱ ይሁዳ እንደሚባል እና ወዳጅ መስሎ ጋብዞ ወጥመድ ውስጥ ሊከት ያሰበ ሰው ሸንጋይ ብትፈልግ ሴረኛ ይባላል። ኢየሱስ እኮ አገልግሎቱን ያላቆመው በሚወዱትና እልል ብለው እግዚአብሔር ጎበኘን በሚሉት ብቻ ሳይሆን በሴረኞች መሃል አገልግሎት አላቆመም። ብዙዎች በሰው ምክንያት በክፉ ሰዎች ምክንያት ከቸርች ይርቃሉ። በዲሽ ብቻ ቤታቸው ስብከት ይከታተላሉ፣ አያገለግሉም። ቸርችን ሃይ በዲስታንስ የሚሉ አሉ። በሰው የተጎዱ ናቸው። ግን ለነሱ ብቻ ቅዱሳንና ገዳም የለም ታውቃለህ። በዓለም ሳለ ከክፉዎች ጋር መኖር ካልቻልክ አገልጋይ አይደለም ማለት።
ጌታ ሆይ ረቢና መምህር ምሳል ጋብዛለሁ። አንተ ሴረኛ አልመጣም አላለውም። እሺ አለው። ያውቃል እኮ ሴረኛ መሆኑን። ይሄ ግብርን ገብር ወይስ አንገብር? ሸማቂዎች ላኩበት ከአፉ ቃልን አጥምደው የሚይዙ። አትገብሩ ቢል ከቄሳር ጋር ያጋጩት፣ ገብሩ ቢል የአብርሃምን ወተት ማር የምታፈሰውን ገንዘብ ላልተገረዙ ስጡ አለ ብለው ከካህናት ጋር ያጋጩት እና በሁለቱም ለቴስታ ሊያጋጩት ነው አመጣጣቸው። እና ኢየሱስ ግን ለምን ትፈትኑኛላችሁ? ሳንቲሙን አሳዩ። የቄሳርን ለቄሳር ያለውን እናንተ ታውቃላችሁ። እና ይሄ የፈሪሳዊ አለቃ ፈሪሳዊ አጥማጆችን ጠርቷል። ሆዱን የተነፋውንም በመሃል ጠርቶታል። ምናልባት ሆዱ የተነፋው ሰው ለምን እንደተጠራ ያውቃልን? አይመስለኝም። የታመመና ድሃ ስለሆነ መጠቀም ያደረገው። በፍጹም ሴራቸውን አታውቁ። እና ግብዞችና ሴረኞች አንዱ ምልክታቸው በስውር ተንኮልን ማድረጋቸው። ሰይጣን በዚህ የተካነ ነው እንደምታውቁ። እናታችን ሔዋንን እኮ እባብ ውስጥ ሆኖ ያናገራት። እባብ ምንድነው? የሚያምር የሚያንጸባርቅ ማለት ነው። እኛውን ስለምንጠላው እንሸሻዋለን እንጂ የፍጥረት ሁሉ ውብ ማን ነው ብትሉ እባብ ነው። እግር አለው፣ ቆዳው ያምራል፣ ልምጥምጥ ነው እና ሌባና ፖሊስ ያጫውታል፣ ወንዝ ያሻግራታል። ዋሽንት ከነፋለት እንዴት እንደሚዳንስ በዛ ወገቡ ልነግር አልችልም። በምንም አይነት ተንኮል ያደርጋል ብለ አትጠብቀው። ሰይጣን ስውር በመልካምና በሚያምር መጠቀሙ ሆኖ አንደኛው ሸንጋይ ያሰኘ ጥቁር ጥርሱ ያገጠጠ ጭራና ቀንድ ያለው ሆኖ አልመጣም። በሚያምር ነገር ውስጥ አንዱ የሰይጣን ካራክተር እኮ ሽንገላው ነው። ታውቃለህ፣ የብርሃን መልአክ መስሎ ራሱን ሊለውጥ የሚችል ነው። እንዲያውም አንዳንድ አገልጋዮች የብርሃን መልአክ መስለው ራሳቸውን ይለውጣሉ። ሐሰተኛውም ክርስቶስ እኮ እንደዛ ነው። እናንተ ምድር ቆማችሁ በሰማይ ምልክት ያደርጋል፣ ፎቶውን ያናግረዋል፣ ማን ሊመስለው ይችላል ነው የምትሉት። በእርግጥ የሚሰግዱለት እኮ ሐሰተኛው ክርስቶስ ነው ብለው አይደለም፣ ስለ ምልክቱም ፈርተው አይደለም፣ እውነተኛ ክርስቶስ ስለመሰላቸው መጠንም በላይ ራሱን ያስመስላል። ታውቃላችሁ ሐዋርያት ሥራ ላይ ሲሞን የተባለ ጠንቋይ ነበር ይላል። ከሰማርያ ያሉ ሁሉ የእግዚአብሔር ታላቁ ኃይል ይሉታል። ጴጥሮስና ዮሐንስ ግን መራራ መርዝ የሞላብ ይሉታል። ይሄ የመርዝ ብልቃጥ እኮ ነው። ሰውየው ከሚያደርገው ድንቅና ተአምር የተነሳ ብዙ ህዝቦች ከታናሽ እስከ ታላቅ ለብዙ ዘመን ታላቁ የእግዚአብሔር ኃይል ይሉታል። ያዳምጡና ይሰሙት ነበር። ሴረኞች ወይ ግብዞች አንደኛው መታወቂያቸው ስራቸው በስውር ነው፣ በግልጥ አይደለም። በግልጥ የሚጠላህን አብረው ለመኖር ሶ ሲምፕል ነው። ወደኸው ልብህን ሰተኸው ሴረኛ መሆኑን ካወቅ እንክት ነው ልብ የሚለው። አምኜሽ ምስጢሬን ገልጬልሽ ከኔ ጋር አንድ ገበታ በልተሽ ተንበርክከን አሳልፈሽ ትሰጪኛለሽ። ሰውን ማመን ቀብሮ ነው ትላለህ። ከዛ በኋላ ኢየሱስ ግን አላለም አይልም። በጣም ሴረኛ አንዱ ፈሪሳዊ መንፈስ ያለው በብሉይ ኪዳን ቢኖርም ላባ ነው። ላባም ርብቃ ያለችውን ቃል ሰማ፣ አንገቷ ላይ ያለውንም ወርቅ አየ ይለናል ሙሴ። በጣም ያስገርም ነው። ሮጠ ኤሌዜርን ምን አለው? አንተ የእግዚአብሔር ሰው በውጭ ለምን ቆመሃል? ለገመሎች ገፈራ ለአንተ ማደሪያ አለ። ትህትናው በእርግጥ የአብርሃም ትህትና ነው የሚመስላችሁ። ኤምአርአይ ካላነሳው አታውቀው። በጣም የሚያስገርም ነው ትህትናው። ኤሌዜር ግን በመንፈስ ስለመረመረው ከቅንነት የመጣ ትህትና እንዳልሆነ ሴራውን ገብቶታል። ትኩረቱ ርብቃ ላይ እንጂ ኤሌዜር ላይ አይደለም። ለምን ብትለኝ ላባም የያዕቆብን ደሞዝ 10 ጊዜ ለዋወጠው። ከ20 ዓመት በኋላ ያዕቆብ ያመጣውን ሪፖርት ይሁ ምን አረኩ ላባ 20 ዓመት አንተ ጋር ስኖር 10 ደሞዜ መቀየርህ አይደለም። አንድ ቀን የከብት ስጋ በልቻ አላውቅም፣ ግን የምጠብቅልህ በቁር ነው ሌሊት፣ በሐሩር ነው በቀን። አውሬ እንኳን ቢቧጭረው ደናውን ታስከፍለኝ ነበር። በቤቴ ኖርኩት። እንደዚህ ጨካኝ ነህ እኮ ነው የሚለው። ኢቭን ልጆችህን 7 ዓመት እንዳገለግል ጉልበቴን በዝብዘ ነው ልጅህን ይዳርከኝ። ሰው ልጁን አይደለም ለትዳር ሲጠየቅ እልል ብሎ እኮ ነው የሚሰጠው። ያዕቆብ ግን ወደ ቢዝነስ ነው የሚቀይረው። 7 ዓመት ከተገዛልኝ እሰጥሃለሁ። እሺ ብሎ ራሔልን 7 ዓመት ከተገዛ በኋላ ሚስቴን ስጠኝ ሲለው ቀይሮ ሊያን ሰጠው። ራሔል ነበር የመሰለችው እውነት። ፀሐይ ሲነጋ ራሔል ነች። ለሷ ነው እንዴ ተገዛውልህ አለው። ሌላ 7 ዓመት ስለምታገለግለኝ ብሎ ሁለተኛዋንም ሸጠው። በቃብድ ሸጠለት ማለት ነው። በጣም የሚያስገርም ነው አእምሮ። ምን አይነት ሰው ነህ ነው ከምትሉት ማለት ላባን ያዕቆብ የባነነው ጉልበቱ 20 ዓመት ከተበዘበዘ በኋላ። ለፈርዖንም ጥቂትም ክፉም ነው ያለው እኮ ይሄንን። የሴረኞች ምጥጥ ነው የሚያደርጉ። አንዳንዱ ቶሎ ይባነናል፣ አንዳንዱ ተበዝብዞ ነው የሚባነው። ቄስናና ጸልይልኝ አሞኛል። የት ቸርች ነህ? አቶ ከሌጋ አልነግራችሁም። ታዲያ እሱ አይጸልይልም? አይ ስታመም በህይወት እያለው ነው እንጂ። 2
አንቀብርም ብለዋቸው እኔ ቀበርኳቸው አሉ። በእውነት ናቸው። ዮሴፍ፣ ጴጥሮስ፣ ጳውሎስ የኛ ቸርች ያልሆኑ ሌሎችን ለዘመን ተከተሉ። መባና አስራታቸው ምጥጥ አድርገው በፍጻሜ ላይ ለህመምና ለሞታቸው እንኳን አልደረሱላቸው እና አሁን ለሞት አንድ እርምጃ ስትቀርን የባነንከው አሁን የባነንኩት ሴረኞች በሉት ማለት ነው። በርግጥ እኔ አስታመም ነው በእጃችን ላይ ነው ሞት። እኔ ከሴረኞች ውጭ ነኝ ማለት ይገና አይደለም። ነገሩን ላጎላላችሁ ብዬ ነው። በላባ ዘመን ብላችሁ እንዳትገምቱ አሉ። ኢትዮጵያ ውስጥም አሉ። ይሄ መንፈስ አለ። ሳኦል አንዱ ሴረኛ እኮ ነው፣ ግብዝ። ያዕቆብ ማለት ዳዊት ቀልጣፋና ፈጣን ሆነልኝ እና ልጄን እደርልሃለሁ። ልጄን እኔ እረኛ ልጅ፣ እሷ የንጉስ ልጅ ሜልኮል እንዴት እንመጣጠናለን? ሌላው ቢቀር ጥሎሽ መስጠትን ያልችልም አሉ። ኧረ እባክህ ስለ ጥሎሽ አትጨነቅ፣ የጠላቶቼን 100 ሸለፈት ካመጣልኝ በቂ ነው አሉ። ምን ማለት ነው ሸለፈት? ወርቅ አምጣልኝ አንድ ነው። ጠላቶቼን ገድለ ሸለፈታቸውን አምጣልኝ ማለት ዳዊት ተዋጊ ስለሆንክ ጠላቶቼን ከጨረስክልኝ በዚህ አጣጣለሁ ማለት አይደለም። ሳሙኤል ጻፊ በስውር ምን ይላል? ሸለፈታቸውን ለማምጣት ከፍልስጤም ጋር ሲዋጋ እንዲሞት ብሎ ነው ይላል። ይገርማቸዋል። ዳዊት ግን አያውቅም። 50 ነው ስንት ሰዎች ይዞ ሄደ፣ ፍልስጤሞችን ገደለ። በቅርጫት 100 ሸለፈት ሰጠው። ሎቲ ነው ባንክ ይቀመጣል። ብራዝ በጣም እኮ ከባድ ነገር ነው። ልጁን ዳዊትን ለመግደል ሲል እስከ ትዳር ሄዷል ማለት ነው። ድል አድርጎ ደግሶ ልጁን ከልጁ ጋር የሚድር ምን ትለዋለህ? ለክፉ ለሴራ አስበው ነው ብትል ማንም አያምንህም። የሚገርመው ዳዊት ይህን ሰረኛውን ማገልገሉ ነው። ብዙዎቻችን ግን አንችልም። አምኖን ከዚህ ከሰረኞች ተርታ ነው አንዱ። ታምም ያለው አለ ዳዊትም ሊጠይቀው ሲመጣ እህቴ ታስታመኝ፣ ወጥ ሰርታ እንደምወደው ብትሰራልኝ ከህመሜ እድናለሁ አለ። የወለደው የተቀባው ንጉሥ ዳዊት እንኳን ሴራውን አላወቀም። እሱ ግን ወጥ ስትሰራ መኝታ ቤት ውስጥ ጠምዝዞ ድንግልናዋን ለመውሰድ ነው። በምንም አይነት አጠረጠሩ። 10 የሚመሰክር አታምኑ። አምኖን ታምም ያለው ያለው ትዕማር ወጥ ሰርታ ታብላኝ ያለው ክብሯን ለመውሰድ ነው እንዴ? እኔ አላምነው ነው የምትሉት። በህመሙ እንኳን ወጥመድ ያመጣል፣ በክሳቱ እንኳን ወጥመድ ያመጣል። ዶይቅም ከሴረኞች ተርታ ነው፣ ከሸንጋይ ዶይቅ የዋሁ አቤሜሌክ ሊቀ ካህን በነበረበት ሰዓት ለጸሎት የሚረዳው ሰው ነው። ዳዊትም ተርቦ ሲመጣ እንጀራና የጎልያድን ሰይፍ ሰጠው፣ ትጥቅና የእግዚአብሔርን ፈቃድ ነገረለት። አቤሜሌክና ዳዊት ሲነጋገሩ ዶይቅ ይሰማ ነበር ይላል። አቤሜሌክ ይጠረጥራል። አየ ክህነቱን የሚያገለግለው ዶይቅ ለሳኦል ሄዶ ያጋፍጣል ብሎ ይጠረጥራል። በምንም አይነት ያችን ነገር ግን ያችን ሴናሪዮ ካሜራ ነሳት፣ ለሳኦል ነገረው። መፈንቅለ መንግስት ውስጥ አቤሜሌክ ከዳዊት ጋር ነው። የጦር መሳሪያ ሲሰጠው በአይን አይቼዋለሁ አሉ። አብሮት የኖረውን ሊቀ ካህን ለጨካኙ ለሳኦል አጋፈጠው። ከሳኦል ይልቅ አቤሜሌክ የሚገረመው የሚደነግጠው በዶይቅ ነው። ያስሺ በቅናት መንፈስ መደረር ሆኖ ነው። አንተ ቤተ ክህነት ከኔ ጋር አገለገልክ ታጋፍጠኛለህ፣ ምን ታመጣለህ? ኢቭን ወታደሮች እጃቸውን በካህናት ላይ ሊጭኑ አልፈለጉም። ከአቤሜሌክ ጋር ውሎ ያደረው ዶይቅ 85ቱንም በአንድ ምት ዘረጋቸው። ማን ያስበዋል? ይሄ ከእግዚአብሔር ቤት ውስጥ የወጣ ክፉ ሰው ይሄን ያደርጋል ብሎ ማን ያስባል? አቢሴሎም መልኩ እንደምታውቁት እጅግ ያማረ ነው። ቃሉ በጣም ጣፋጭ ነው። በበር ላይ ይቆምና ሰላም ካልከው ይጨብጣል፣ ጊዜ ሰጥቶ ያወራሃል። ማን ንጉሥ አድርጎ በሾመኝ ፈርድልህ ነበር ይልሃል። የእስራኤልን ልብ ሰረቀ የተባለው እኮ ብርና ወርቅ ሰጥቶ አይደለም፣ ሴራው ጽኑ ነበር ይላል። ከአኪጦፌል ጋር ሆነ ሴራው ጽኑ ነው ማለት ምንድን ነው? ከመጠን በላይ ረቂቅ ነው። 4 ዓመት ቤተ መንግስት ሲኖር የተቀባው ዳዊት የልጁን ሴራ አላወቀ። ሁለተኛ ባህሪያቸው አቋማቸው ተለዋዋጭ። ኢየሱስ ምን ይለዋል? በጣም ጥሩ። ሆዱ የተነፋውን በሰንበት ለምን ፈወስክ ብለህ አይደል የጮከው? በጣም ጥሩ። የተሳሳተ ቢሆን እንኳን አቋምህ ግን የሁሉ አቋም ቢሆን በተቀበልኩት። ግን ያንተ በሬ ወይም አህያ በሰንበት ጉድጓድ ውስጥ ቢገባ ሰንበትን ጥሰት አውጣዋለህ። በሰንበት መፈወስ አይገባም ካልክ፣ በሰንበት በሬ ማውጣትም አይገባም ካልክ አቋም ጽኑ ነበርና ለጥፋት እንኳን ቢሆን እቀበል ነበር። እኩል አያደርግም ለማለት ፈልጎ ነው ጌታ። ላባ ለኤሌዜር የሰጠው ክብርና ለያዕቆብ የሚሰጠው ክብር ሰማይና ምድር ነው አይደለም። አለው ለሚለው ሰላምታ ያበዛል፣ የለውም ለሚለው 30 ዓመት ነው የሚረግጠው። በጣም ተለዋዋጭ ነው ማለት ነው። ሳኦል እንዲሁ ነው። በሳሙኤል ፊት ይንቀጠቀጣል። እባክህ በዚህ ፊት አክብረኝ ይለዋል ሳሙኤልን። ካህናቱን ግን አንገታቸውን ይቀላል።
ሸንጋይ የተባሉ ሰዎች ምልክታቸው በጊዜ አጠቃቀማቸው ነው። ያንተ በሬና አህያ ቢሆንስ ታወጣውልህ አይደለም፣ በፍጥነት ነው የምታወጣው። የጊዜ አጠቃቀሙ እኮ በጣም ያጋልጣል። ላባ ወደ ኤሌዘር ሮጠ ይላል። ጊዜ አጠቃቀሙ ነው። በፍጥነት ነው ኤሌዘርን ያገኘው። ለያዕቆብ ሲሆንስ 20 ዓመት ዘገየ ደሞዝ ለመክፈል 20 ዓመት። የሴረኞች የግብዞች አራተኛ መገለጫ ለሰው ፊት ያደላሉ። ኢየሱስ በሊቀ ካህናቱ ፊት በሸንጎ ፊት ቆመ ተከሶ ታውቃላችሁ። መጨረሻ ላይ ወታደር ልኮ በጥፊ መታው። ፍርድ ቤት መታው ታውቃላችሁ። ፍርድ ቤት እኮ ሰው አይመታ። ፊትን አይተህ ስለምን ታደላለህ አለው። አልመለሰለትም። ስለዚህ ሴረኛ የተባሉ ሰዎች ግብዞች የተባሉ ፊትህን ያያሉ። ምን ማለት ነው? አመፀኛ ዳኞች። ወርቅ ያንጠለጠለውን ከፊት ታስቀምጠዋለህ፣ ድሃውን ከኋላ ተቀመጥ ትለዋለህ። አንተ አመፀኞች፣ እግዚአብሔር የካበረው ድሆችን አይደለምን? እናንተ አመፀኛ ዳኞች ይላቸዋል ያዕቆብ። ኢትዮጵያ ውስጥ እኔ ባላይም ሰው የነገረኝ ልንገራችሁ። በእውነት አንድ ቸርች 4ቱ ረድፍ ማንም ተራሱ አይቀመጥበትም አለችኝ። ከዛ የመጣች ሴት ነች። እንዴት ማንም አይቀመጥበትም? ከፊት ያለው 50 ሺህ በወር የሚሰጥ መባ አስራት 20 ሺህ የሚሰጥ 10 ሺህ 5 ሺህ እና ምንም የማይሰጠው እዛ መጠለያ ነው የሚቀመጠው አለች። ኢትዮጵያ ውስጥ ነው እንዲህ ያለው። በእውነት ነው የምልህ አለች። ከፊት መቀመጥ አትችልም፣ ለሚሰጡት ነው አለች። የዘላለም አምላክ አልኩኝ። በቃ ገንዘብ ተኮር፣ ፊት ተኮር፣ ወርቅ ተኮር። እነዚህ ግብዞች ናቸው። ቅጣትም ያገኛቸዋል። በእርግጥ የሚገርመው ለእንደዚህ ያለ ሴረኛና ግብዞች የአምላካዊ መልስ ምንድነው ብትሉ፣ ለሁሉም ጊዜ የለኝም እንጂ ዝም የሚያሰኝ ጥያቄ ጠይቃቸዋል። በሰንበት መፈወስ ተፈቅዷል ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። እመልሳለሁ ቢል 100 እጥፍ ነው ይመልስለት ጌታ። ቃሉ መንፈስና ሕይወት ስላለው እንደ ባለስልጣን ስለሚያስተምር ልትገስሰው አትችልም። አንድ ጥያቄ ነች፣ ትርትር ነው የሚያደርጋቸው። ጭጭ ያንተ በሬ ወይም አህያ በሰንበት አላወጣህምን አለው። አላወጣውም ቢል በዚህ መስከረም 1-2 ሰዓት ላይ አላየውም ብሎ ቁጭ ነው የሚያደርግለት። እሱ ምን አለ? ዝም ማለት ይላል። ኢየሱስ ግን በእነዚህ ሁሉ ሰዎች መሃል አገልግሎት አላቆመም። እንዲህ ብሎ የሚሰብከው ማንን ነው? ይሄንን እኮ ግብዙን ሴረኛውን ሰው ጥበብ ይሰጠዋል። ምሳ ይጋበዝለታል። የሚገርም አይደለም? ምሳኛ ብሎን አንጋበዝም። ሊያጠምደኝ የጠራኝን ሰው አላስተምረውም። የዘላለም አምላክ አታይምን ነው የምለው። ኢየሱስ ግን ለሱም ይማልዳል እኮ። የሚገርም ነው። አገልግሎት በውጪ ክፉ ሰዎች ብቻ ሳይሆን በውስጥ ግብዞችን ምክንያት ማቆም የለበት። ሳኦል ካህናትና ቅዱስ ቃል የተቀደሰች ምድር ላይ አምላክን እንዳላገለግል አሳደዳችሁኝ፣ እግዚአብሔር ይላችሁ ብሎ ወደ ፍልስጤም ምድር ሄደ። ይሄን በማለቱ አያጸድቀውም እግዚአብሔር። በሳኦልና በክፉ ሰዎች መሃል እግዚአብሔርን ማምለክ አቅማጦት ወዳልተገረዙት ሄደ። ግን በኋላ መዝሙረ ዳዊት ምዕራፍ 4 ላይ ብታዩ ጌታ ሆይ ከርስት ርቄ በአሕዛብ ምድር ብሆንም የፈለገ ክፉ ሰው ይምጣብኝ ወደ ቤትህ እገባለሁ፣ አንተንም በቤትህ አመልክሃለሁ ብሎ ስለት ሲሳል ነው የምታዩት። እና ኢየሱስ እኮ ብሏል፣ እናንተ በኖራ የተለሰናችሁ ድንጋዮች፣ ከውጭ ስትታዩ ኖራ የተለሰነ ናችሁ፣ ውስጣችሁ ግን የሙታን አጥንት ግብዘት ቅሚያ የሞላባችሁ ይላቸዋል። እንዲህም ብሎ ከመቅደስ ግን አይደቅም። ግን በዚህ 30 ዓመት የክህነት አገልግሎቴ ብዙዎች ከቸርች ራቁ፣ ሁለተኛ ቸርችን አልረግጥም ያሉ በህይወት ዘመኔ አይቻሉ። በማ ምክንያት ብትሉ በሰይጣን አይደለም። ሰይጣን የተዋሳቸው ክፉ ሰዎችም አይደለም። የተገረፉ አሉ፣ በድንጋይ የተመቱ አሉ፣ ጸረ ከሊት ተብለው ያን ሁሉ በጸጋ ተቀብለውታል። እንክት የሚሉት በእግዚአብሔር ቤት ውስጥ ሴረኞች ሲያገኟቸው አይችሉም። ሰዎች ምን ቸርች አለ? ምን አገልግሎት አለ? ሹልክ ብለው ይጠፋሉ። ብትጸልዩም አይመለሱ። ግን ኖህ ያገለገለው በንጹህ እንስሶች ብቻ አይደለም። ታውቃላችሁ፣ ንጹህ ባልሆኑም እንስሶች መሃል በመርከብ ውስጥ አገልግለው እንቁላል ከምጥል ዶሮን፣ ወተት ከምትታለም ላም ብቻ አይደለም መርከብ ውስጥ ያለው፣ ተናዳፊና ረጋጭም አለ። እግዚአብሔር ያገባውን ሁሉ ለማገልገል ልቡ ሰፊ ነበር ማለት ነው። ኖህ የስሙ ትርጉም የረፍት ሰው የተባለው ለዚህ ነው። ከሚመችህም ከማይመችህም ጋር እንዳመሉ ችለህ ሁሉን ማገልገል ትችላለህ ወይ ነው ጥያቄ። በተኩላዎች መሃል እንደ በግ ልካችኋለሁ። በበጎች መሃል እኮ አይደለም። ተኩላ እኮ በግ ነው የምትመስለው። በጣም አስቸጋሪ ነው። ከተኩላ ጋር መኖር ይቻላል? አቢግያ ይችላለች ከናባል ጋር። ከሚዘምረው ከዳዊት ጋር ማንም ይችላል እኮ። ከእንዲህ ያለ ሴረኛና ክፉ እያገለገልከው ወጥመድ ከሚዘረጋለ
ምሳ ጋብዞ ውስጡ ፈንጂ ከሚያደርግልህ ሰው አይደለም ፊትን አይቶ ከሚያደላ ለራሱ ፈጣን ላንተ አልማጭ ከሆነ ሰው ጋር እንዴት መኖር ትችላለህ? ኢየሱስ ግን ችሏል። አንተ አምላክ ሆንክ ራስን አድን እኛንም እናምንብሃለን ሐሰተኛ ብለው ከታች ያሉ ያፌዙበታል። አንቺ ከለምጽሽ አላዳንኩሽም አላለም። መስቀል ላይ ሆኖ አንተ 5ቱን እንጀራ አብስቼ አላበላውም አላለም። እዛው ላይ ሆኖ ይማልድላቸው ነበር። ክርስትና እኮ እየሰቀሉህም እየሰደቡህም እነሱን ማገልገል ስትችል ልብ ሰፊና አቅም ታላቅ ነው ማለት። ኢዮብን 42 ምዕራፍ ያጻፈው ሰይጣን አይመስላችሁ። እሱ አንዴ ንብረትና ልጆቹን ምሽቅ አርቆ ዞራል እና እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ቻለ። 3 ሰዎች ላከለት ብራዘር። አፋቸው ላይ እግዚአብሔር ቃል ነው ያለው፣ ግን አድካሚዎች። ራስን መርመር ብራዘር። ጽድቅ አርጎ እንደዚህ ሆነ ማንም የለም ሲሉት ከሰይጣን በላይ አደቀቃቸው ነው። የሚገርመው እንደዛ ቢያደቁትም ኢዮብ ግን እነሱን ይጸልይላቸው ነበር። ትችላለህ? ይቻላል። ጌታ ሆይ ብሎ ማለደላቸው። ኢዮብ ስለናንተ ስለጸለየ አላጠፋዋችሁም አለ እግዚአብሔር። ላደቀቁት እኮ ነው የሚጸልየው። ተአምር ነው ይሄ።